ይስጥልን ውድ ቤተሰቦቻችን እንደምናላችሁ። ለሰዓቱ የደረሰን ትኩስ መረጃዎች ወደ እናንተ እናቀርባለን። በቅድሚያም አርዕስተ ዜና። የባህር ኃይሉን እናጠናክራለን። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና አዛዥ ሌተናንት ጀነራል ኢብራሂም ሃሩን በአማራ ክልል በሚገኝ ገጠራማ አካባቢ የተካሄደው አዲሱ ጥናት በወጣት ሴቶችና ወንዶች ቁጥር መካከል ከፍተኛ ለመመጣጠን መኖሩን ጥናቱ ይፋ አደረገ። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና አዛዥ ኮሎኔል ኢብራሂም ሃሩን ለ3 ወራት ሲሰለጥኑ የነበሩ የሰራዊት አባላትን መመረቃቸውን ተከትሎ ባወጣው መግለጫ የተመረቁት ሰራዊት ዲሲፕሊንና ቁርጠኝነት አድንቀው የስኬት ጨቋኙን የኤርትራ መንግስት ለመመከት የሚያስችል ዲሲፕሊን ያለው ወታደራዊ ኃይል ለመገንባት ያለውን ቁርጠኝነት የሚያሳይ ነው ሲሉ ተናግረዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የቀይ ባህርን የአፋር ህዝብ መብት ለማስጠበቅና ሙሉ በሙሉ የራስን ዕድል በራስ መወሰን አስፈላጊ ከሆነም የመገንጠል መብት ለማረጋገጥና ህብረተሰቡን ከግዳጅ መፈናቀልና ብሔር ተኮር ጥቃት ለመከላከል ያለውን ቁርጠኝነት አጠናክሮ እንደሚቀጥል ገልጿል። አዛዡ አክለውም አምባገነኑ የኢሳያስ አፈወርቂ አገዛዝ የሚያውቀው የጦር ቋንቋ ብቻ ነው። ከስሩ ለመንቀልና ሁሉንም አካላት መብት የምታስከብር የእያንዳንዱ ግለሰብና ቡድን ቦታውን አግኝቶ የሚበለጽግባት ኤርትራ ለመገንባት ብቸኛው አማራጭ የትጥቅ ትግል ነው ብለዋል። የድርጅቱ መሪ ኢብራሂም ሃሩን ቀጣዩ ምዕራፍ የድርጅቱን የባህር ኃይል አቅም ማዳበር የሚጠይቅ መሆኑን ገልጸው አመራሩ አሁን ባለው የፖለቲካ ወታደራዊ መስፈርት መሰረት የሰለጠነና የታጠቀ የባህር ኃይል ለማቋቋም እየሰራ መሆኑን አረጋግጠዋል። አቶ ሃሩን አክለውም የኢሳያስ አፈወርቂና የዘረኛው አገዛዝ ቀጣይነት ለኤርትራ ህዝብ ብቻ ሳይሆን ለጎረቤት ሀገራትና ለዋና ዋና ዓለም አቀፍ ፍላጎቶች ስጋት ፈጥሯልም ብለዋል። በቀይ ባህርና በአፍሪካ ቀንድ አካባቢ መረጋጋትና ሰላም እንዳይኖር ለኢሳያስ መንግስት ዋነኛ እንቅፋት ሆኗል ብለዋል። የጎረቤት ሀገራትና የዓለም አቀፉ ማህበረሰብ ይህንን ስጋት ተገንዝበው ይህንን ግፈኛ መንግስት ለመጣል የኤርትራ ኃይሎች ድጋፍ እንዲያደርጉ ጠይቀዋል። ሁሉም የኤርትራ ተቃዋሚ ድርጅቶችና ጠንካራ ተደማጭነት ያላቸው ድርጅቶችና ፓርቲዎች ባካተቱ የኤርትራ የፖለቲካ ጥላ ስር እንዲቀላቀሉ የኤርትራን ጭቆናና የግሱ አገዛዝ ለመጋፈጥ የሚያስችል የጋራ ግንባር እንዲመሰረቱ ድርጅቱ ጥሪ ማቅረቡን ሚዲያችን ዘግቧል። የራያ አላማጣ ሀገረ ስብከት አመራር በታጣቂ ኃይሎች ታፍነው መወሰዳቸው ተዘገበም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራያ ሀገረ ስብከት አመራር ከ3 ቀን በፊት በታጣቂ ሰዎች ታፍነው መወሰዳቸውን የሀገረ ስብከቱ ዋና ስራ አስኪያጅ አስታውቀዋል። ታፍነው የተወሰዱት የሀገረ ስብከቱ የሂሳብ ክፍል ኃላፊ መሆናቸውን ለሐራቤ የተናገሩት የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ሀብቱ አየነው በትግራይ ክልል የተቋቋመ መንበረ ሰላም ሀገረ ስብከት ደጋፊ የሆኑ የህወሓት ታጣቂዎች ለድርጊቱ ተጠያቂ ናቸው ብለዋል። ከህወሓትም ሆነ ከመንበረ ሰላማ ሀገረ ስብከት እስካሁን በጉዳዩ ላይ የተሰጠ መግለጫ ሆነ አስተያየት ባይኖርም በሃይማኖት አባቶች ላይ የሚፈጸሙ ተደጋጋሚ አፈና፣ ድብደባ፣ ዘረፋና እንግልት እያሳሰበው መምጣቱን ሀገረ ስብከቱ መግለጹ ተዘግቧል። በአማራ ክልል በሚገኝ ገጠራማ አካባቢ የተካሄደ አዲስ ጥናት እንዳመለከተው በአካባቢው በወጣት ሴቶችና ወንዶች ቁጥር መካከል ከፍተኛ ለመመጣጠን መኖርንና የወሊድ መጠን ከሀገር አቀፍ አማካይ አንጻር በእጅጉ ማሽቆልቆሉን ይፋ ተደርጓል። በብርሃን ጤናና ስነ ህዝብ ክትትል ሳይት የተዘጋጀው ጥናቱ እንዳመለከተው በተለይም ከ15 ከ24 ዓመት ባለው የዕድሜ ክልል ውስጥ ለእያንዳንዱ 100 ሴቶች 167 ወንዶች እንደሚገኙ ታውቋል። ከዚህ ጋር ተያይዞ በአካባቢው ያለው የወሊድ መጠን አንዲት ሴት በህይወት ዘመኗ በአማካይ 3.44 ልጆች ብቻ እንደምትወልድ ያሳያል። ይህ አሃዝ እንደ አውሮፓውያን አቆጣጠር በ2016 ከነበረው የኢትዮጵያ ሀገር አቀፍ አማካይ ጋር ሲነጻጸር የ25% ቅናሽ አሳይቷል። የጥናቱ አዘጋጆች እንደሚገምቱት የዚህ አስገራሚ ለውጥ ዋነኛ መንስኤ ወጣት ሴቶች ለተቻለ የትምህርትና የስራ ዕድል ፍለጋ ከገጠሩ ወደ ከተማ በብዛት እየፈለሱ መሆናቸውን ያሳያል። ይህ ስደት በገጠሩ አካባቢ የሴቶችን ቁጥር እንዲቀንስ ሲያደርግ የወሊድ መጠኑ እንዲያሽቆለቁልን ከፍተኛ አስተዋጽኦ አድርጓል ነው የተባለው። ጥናቱ በኢትዮጵያ ገጠራማ አካባቢዎች የተከሰተ ያለውን ሰፊ ማህበራዊና ስነ ልቦናዊ ለውጥ አመላካች መሆኑን ለሚዲያችን ተገልጿል። ብሔራዊ ባንክ በግልና ሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ በጥብቅ መመሪያ አስተላለፈ። የኢትዮጵያ ብሔራዊ ባንክ በግልና ሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ በጥብቅ መመሪያ ማስተላለፉ ነው የተሰማው። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ካስመዘገቡት የባንክ ሂሳብ ወጪ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጿል።
በዚህም የተለያየ ንግድ ግብይቶች እና መመሪያዎች እየወጡ እንደሆነ ነው መረጃው ያሳየው።